ዛሬ የዩቲዩብ ቪዲዮአችን እንዴት በጥሩ ሁኔታ መታየት እንደሚችል እንዴት ምን አይነት ስህተቶችን እናደርጋለን ቪዲዮአችን በጥሩ ሁኔታ እንድታየልን የሚያደርግ 5 ሀሳቦችን እነግራችኋለሁ። አምስት የዩቲዩብ ቪዲዮዎቻችን እንዲታዩ የሚጠቅሙ ወይም ደግሞ በከፍተኛ ሁኔታ ቪዲዮአችን እንድታይልን የሚያደርጉ 5 ነጥቦችን ይዤላችሁ መጥቻለሁ። ሰላም እንደምን አላችሁ? ለዛሬ ይዤላችሁ የመጣሁት ለዩቲዩብ የሚያስፈልጉ 5 ነጥቦችን ነው ማለት ነው። ወደ ሀሳባችን ስንሄድ አንደኛ ቪዲዮ ሲጀምር በጣም ሳቢና አጓጊ መሆን አለበት። ለምሳሌ አጓጊ መሆን አለበት ማለት በቃ ሰዎች ጓጉተው ሲከፍቱት ልክ ቪዲዮውን ልክ ክፍት ሲያረጉት እንዴት ናችሁ ደህና ናችሁ ምናምን በሚል ሰዓት ወይም ደግሞ በሚል ሀሳብ እንዴት ናችሁ ሀገራችን ሰላም ይሁን ቅብርጥስ የምንትስ የሆነ ነገር የምንለው አለ አይደለ? እሱን አጠር አድርገን ወይም ደግሞ እሱን ሳንል መጀመሪያ ላይ ልናወራለት የፈለግነውን ሀሳብ መጀመሪያ ላይ ቢገኝ እሱ የተሻለ ነው ማለት ነው። ይሄ ሰላምታ ከምታበዙ አጓጊ የሆነውን እስከ መጨረሻው ለማየት እንዲጓጉ የሚያደርጋቸውን ሀሳብ መጀመሪያ ላይ ማስጀመር ማለት ነው። ወደ ሁለተኛው ደግሞ ስንሄድ ርዕስ ስንጠቀም ርዕስ ዋናው ነገር ነው። በቃ ዋናው እንደውም እኔ አንደኛ ቢሆን እላለሁ ርዕስ። ምክንያቱም የቪዲዮአችን ርዕስ ቪዲዮአችን በአግባቡ እንዲታይ ወይም ደግሞ እይታን ሰዎች ጓጉተው እንዲመጡ ማጓጓት እና ርዕሱ ሰዎችን ሊያጓጓቸው ይገባል እና ይሄ ርዕሳችን ሰዎችን ስቦ ጎትቶ እኛ ቤት ውስጥ እንዲያመጣቸው የሚያደርግ ርዕስን መጠቀም ይኖርብናል ማለት ነው። ለምሳሌ እንዴት ነው አሁን ዩቲዩብ ለመክፈት ያሰባችሁ ሰዎች ይሄንን ቪዲዮ ሳታዩ እንዳትከፍቱ ወይም ደግሞ በቃ ዩቲዩብ ለመክፈት ዩቲዩብ ስንከፍት የምንሰራቸው ስህተቶች እንደዚህ አይነት ነገር የለም። ይሄን ቪዲዮ ሳታዩ ቪዲዮ እንዳትከፍቱ የምንለው አይነት ሀሳብ ማለት ነው። እና እነዚህ አይነት ነገሮችን ተጠቅማችሁ ርዕስ ስትሰጡ እንደዚህ አይነት ከዛም ያም ደግሞ በረጅሙ አይደለም ጥያቄ የሚያስነሳ አይነት ነገር ቢሆን የተሻለ ነው ላለሁኝ። እንግዲህ እኔ ይሄንን ተጠቅሜ የተሻለ ነገር እየተሻሻለ የመጣበት ነገር ስላለ ነው ይሄንን እምላችሁ ማለት ነው። እና ርዕሳችን በቃ ከፍ ለአይን በቃ መሳብ አለበት፣ መድመቅ አለበት። ለምሳሌ እኔን ውሰዱ። ይሄን ልብስና ይሄንን ሂጃብ በማድረጌ ለሰዎች ብዙ አይረብሽም አይደል? አይረብሽም በቃ ኖርማል፣ ብዙ የሚረብሽ ከለር አይደለም። ነገር ግን አሁን እዚህ ላይ ወይነ ጠጅ ከለርን ብጠቀም ላይታይልኝ ነው ማለት ነው። ምክንያቱም እዚህ ጋር ወይነ ጠጅ ተጠቅሜያለሁ። ይሄ ደግሞ ወደ ቀይ ይወስደዋል፣ ብቻ ወደ ሆነ ከለር ይወስደዋል፣ ለቀይ ይቀርባል ዞሮ እና እዚህ ጋር ቀይም ብጠቀም ደግሞ አሁንም ቀዩ በደንብ አይታይልኝም ማለት ነው። ስለዚህ ሊሆን የሚችለው ከነዚህ ከለሮች ውጭ ሆኖ ሞቅ ደመቅ ሸብረቅ ያለ ከለር መሆን ይኖርበታል ማለት ነው። እንደገና ሶስተኛው ሀሳብ ደግሞ ቁልፍ የሆኑ ቃላቶችን መጠቀም። ቁልፍ የሆኑ ቃላቶችን መጠቀም ማለት ቁልፍ የሆኑ ቃላቶችን ተጠቀምን ብለን ስናስብ ምን አይነት ቃላቶችን ነው የምንጠቀመው? ለምሳሌ እውነት ዩቲዩብ ብር ይከፍላል ለአያችሁ ወይም ከዩቲዩብ ብር ይገኛል የሚል አይነት ጥያቄ የሚያስነሳ አይነት ቃላቶችን ተጠቅሞ እንደዛ ነው። ስለዛ እንደዚህ አይነት ቪዲዮዎችን ነገር ግን እንደዚህ ሳቢ ቃላቶችን ወይም ደግሞ እንደዚህ አጓጉ የሆኑ ቃላቶችን ተጠቅመን ውስጡ ሲገባ ግን ያንን የማይገልጽ ቪዲዮ ከሆነ ዩቲዩብም ይሄንን አይወደውም ማለት አይቀበላችሁም፣ ውሸት እንደሆነ ነው። ተመልካችም ደግሞ
እናንተን አያምናችሁም። ስለማያምናችሁ ድጋሚ ቪዲዮ ብትለቁ እንኳን ትክክለኛውን ቪዲዮ ብትለቁ እንኳን እሱ ውሸታም ነው፣ ይህ የዩቱብ ባለቤት ውሸታም ነው ብሎ እንዲያልፋችሁ ያደርጋል ማለት ነው። ይሄ የሚጠቅመው እኛ ተመልካቾቻችን በቃ በአግባቡ ወደውትና ፈቅደው እንዲያዩት የሚያደርግን ርዕስ እንጠቀማለን። ከዛ ውስጥ ደግሞ ቪዲዮውና ርዕሱ በደንብ መገናኘት አለባቸው ማለት ነው። ወደ አራተኛው ሀሳብ ስንገባ እና ለዚህ ቪዲዮ የተጠቀምነው ታምብነል ሰዎችን ስበዋል፣ መተዋል። በቃ እንደመጡ እዛው ይዘናቸው እንዲቀሩ እዛው እኛ ጋር ልክ ያን ቪዲዮ ወደው ተቀምጠው እያዩት ለነገ ደግሞ ምን አይነት ቪዲዮ ታመጣልን ይሆን፣ ምን አይነት ቪዲዮ ይለቀቅልን ይሆን ብለው እናንተን እንዴት ነው ፍቅር ማስያዝ ልበላችሁ፣ ፍቅር ማስያዝ እንደማለት ነው። በቃ እነዛን ሰዎች ጠንካራ የሆነ ጥሪ አድርገንላቸዋል ማለት ነው። የተጠቀምነው ነገር ሁሉ ጠንካራ ስለሆነ ሰዎችን ጠርቷል፣ እኛ ጠርተናቸዋል። ሲመጡ ግን ቤታችን እነሱ ቤታችን መጥተው ቪዲዮአችንን አይተው ለዛ ቪዲዮ የሚሆን ኮሜንት ለመጻፍ ወይም ሀሳባቸውን ለመግለጽ የሚያበቃ ቪዲዮዎችን መሆን አለባቸው ማለት ነው። በቃ ጠንካራ ጥሪ ስናደርግላቸው እነዛ ሰዎች ለምሳሌ አዲስ ዩቲዩብ የሚከፍቱ ልጆች ሊኖሩ ይችላሉ እና ይህንን ቪዲዮ አይተው መጥተው እኛ ጋር የትኛውን ነገር ነው መጠቀም ያለብን? ለምሳሌ እነዚህ ጠንካራ ሀሳቦችን እንዲህ ብታደርጉ ብዬ ሀሳብ ሰጠኋቸው አይደለ? አሁን ይህንን ሀሳብ ኦኬ፣ እነዛን ጠንካራ ሀሳቦችን ተጠቅመን ወይም ደግሞ ደማቅ የሆኑ ነገሮችን ተጠቅመን ቪዲዮአችንን ስንሰራ እንዴት እንደሰራ ነው፣ ምን አይነት ነገሮችን ተጠቅመን እንደሰራን የሚያሳይ ቪዲዮ ሊፈልጉ ይችላሉ። ስለዛኛ ያንን የሚፈልጉትን ነገር እንድናቀርብላቸው ሆነን መስራት ይኖርብናል ማለት ነው። እንግዲህ ከገለጽኩት ውስጥ ያልገባችሁ ወይም እንድደግምላችሁ እንዳስረዳችሁ የምትፈልጉ ነገር ካለ ተጨማሪ ደግሞ 5 ብቻ አይደሉም፣ 5 አይደሉም። ይህ ክፍል 1 ነው። ይሄ ክፍል 1 ነው። 10 ነጥብ ናቸው። በቃ አስፈላጊ ናቸው የምላቸውን 10 ነጥብ ናቸው። ነገር ግን እኔ ለዛሬ ይዤላችሁ የመጣሁት 5ቱን ብቻ ነው። ስለዚህ ይሄ ቪዲዮ ከተመቻችሁ 5ቱን እንድጨምርላችሁ ያው በኮሜንት ጠብቃችኋለሁ ማለት ነው። ከዛ በመቀጠል ወደ 5ኛው ሀሳባችን ስንሄድ ልናቀርበው ያስብነውን ሀሳብ ደግሞ አጠር መጠን አድርገን በቃ አጥር ያለች ለምሳሌ ይሄንን ማብራራት የፈለኩት እኔ በደንብ አብራርቼ በደንብ ግልጽ አድርጌላችሁ 20 ደቂቃ የሚወስድ ከሆነ ሰዎች እንዳይሰለቹ ተመችቷቸው ወደውት እስከ መጨረሻው ድረስ እንዲያዩልን ከፈለግን 20ውን ደቂቃ እንደምንም አስተካክለን ቆርጠን የተደጋገመ ሀሳብ ካለ አስወጥተን ያልተመቸን ነገር ካለ እነሱን አስወጥተን 20 ደቂቃ የነበረውን እንደምንም ወደ 10 ደቂቃ ዝቅ አድርገን ሰዎችን በቃ በፕሮፋይል ስበናቸዋል። በቃላቱ በተጠቀምነው ርዕስ ስበናቸዋል። በተለያዩ ነገሮችን ስበን አምጥተናቸው እዚህ ጋር ሲከፍቱት ግን ቪዲዮ የተንዛዛ የረዘመ የሆነ የሚያደክም ከሆነ እንደዛ ሰልችተው እንዳይወጡ ሊጠቅማቸው የሚችለው እጥር ምጥን ያለች 10 ደቂቃዎችን ወይም 8 ደቂቃ ከ8 እስከ 10 ደቂቃ የሆኑ ቪዲዮዎችን ሰርተን ብናቀርብላቸው እላለሁኝ። እንግዲህ ለዛሬ እኔ የወደድኳቸውን ሀሳብ አቅርቤላችኋለሁ። ተጨማሪ ደግሞ 5ቱን እንድጨምርላችሁ ከፈለጋችሁ 5ቱን ጨምርላችኋለሁ ማለት ነው። እንግዲህ ለዛሬ ያቀረብኩላችሁ ይሄ ምን ይመስላል። በድጋሚ በሌላ ቪዲዮ እስከምንገናኝ